ቀንም ሙሉ አጥንታችሁ ማታ ላይ ግን ያጠናችሁት ምን እንደሆነ ረስታችሁ ታውቃላችሁ? ወይም ደግሞ ረጅም አጥንታችሁ በቃ ጨርሻለሁ ብላችሁ ልክ ፈተና ላይ ስትገቡ ምን ነበር ያጠናሁት ብላችሁ ተጨንቃችሁ ታውቃላችሁ? እኔም ይሄን ፊሊንግ አውቃለሁ because I have been there። እናንተም እስከዛሬ ይሄንን ፊል ታደርጉ ከነበረ ይህ ቪዲዮ ለእናንተ ነው። እንደ ዩኒቨርሲቲ ተማሪነቴ ምን አስብ ነበረ? ብዙ አጠናሁ ማለት በቃ በደንብ አውቄያለሁ፣ ፈተና ላይ ብገባ በደንብ መልሳለሁ ብዬ አስብ ነበር። ግን እንደሱ አይደለም። አሪፍ ውጤት የሚያስመዘግቡ ተማሪዎች ረጅም ጊዜ የሚያጠኑ ተማሪዎች አይደሉም፣ ነገር ግን ስማርት ሆነው የሚያጠኑት እንጂ። በዛሬው ቪዲዮ እንዴት አጠናናችንን ማስተካከል እንችላለን፣ እንዲሁም ደግሞ ፕሮዳክቲቭ የሆነ ስተዲ ታይም እንዴት ይኖረናል የሚለውን እናያለን። ሰላም፣ እንዴት ናችሁ? ዌልካም ባክ ቱ ማይ ቻናል። ስምረት እባላለሁ። ቤተሰብ የሆናችሁ ታገኛላችሁ፣ ካልሆነ what are you doing? go and subscribe። በዛሬው ቪዲዮ እንዴት ስማርት የሆነ አጠናን ዘዴ እንከተላለን፣ ሞር ኦፍ ረጅም ሰዓት የማጥናት ሳይሆን ኤፌክቲቭ የሆነ ጥናትን እንዴት ማከናወን እንደምንችል አብረን እናያለን። ወደ 10-9 የሚጠጉ ቲፖችን ይዤላችሁ መጥቻለሁ። አብራችሁኝ ነው። የመጀመሪያው ቲፕ ስቶፕ ሪሪዲንግ ዩር ኖትስ። ብዙ ጊዜ ይሄ ደጋግመን ስላነበብን ላይክ ከ3-4 በላይ ማለት ነው፣ መደጋገም ስቲል ቢያስፈልግም ግን ከ3-4 በላይ ደጋግሞ ኖታችንን ማጥናት ያን ያህል ኢፌክቲቭ አይደለም። ላይክ እያያችሁት ነው ማቴሪያሉን የምታነቡትን ነገር ሶ ዩ ፊል ፕሮዳክቲቭ እያጠናው ነው ትላላችሁ ለራሳችሁ፣ ግን ሪል እየያዛችሁት ነው ወይ? ከዚ ለመያዝ አንዴ አንብባችሁ ሁለተኛ ሜሞራይዝ ለማድረግ አንዴ ካያችሁት የምታስታውሱት መሆን ይገባዋል። ግን ደጋግማችሁ ስላጠናችሁና ጊዜያችሁን ንባብ ላይ ስለገደላችሁ ብቻ ትይዙታላችሁ ማለት አይደለም። እና እንዴት ይሄን ኢምፕሩቭ ማድረግ ትችላላችሁ? ይሄ ደጋግማችሁ 5-6 ከማጥናታችሁ በፊት ኖታችሁን ወይም ደግሞ የምታነቡትን ነገር ዝጉትና ምን አስታውሳለሁ፣ ምን ትዝ ይለኛል የሚለውን ወይ የጻፋችሁ ሊሆን ይችላል፣ ወይ ደግሞ ሌላ ሰዎች እያወራችሁ ይሆናል። ምን እንደተማራችሁ ቼክ ለማድረግ ሞክሩ እንጂ ደጋግማችሁ ስላነበባችሁ ብቻ ኤፌክቲቭሊ አጥንታችኋል ወይም ደግሞ ያጠናችሁትን ነገር አስተውላችኋል ማለት አይደለም። አንድ ልነግራችሁ የምፈልገው ነገር ሪኮግኒሽን is not the same as recall። ይሄ ደግሞ ምንድነው? ፈተና ላይ ሆናችሁ ኖቴ እኮ እዚህ ቦታ ላይ ነበረ ይሄ ቶፒክ ብላችሁ ታውቃላችሁ አይደል? ከዛ እኔ ብዙ ጊዜ አጋጥሞኛል። እና እሱን ለማለፍ ምንድነው ምንድነው ሪኮግኒሽን ነው። ግን አሁን ያቺ ስፔሲፊክ የተጻፈችው ነገር ምን እንደነበረች ማስታወስ ደግሞ ሪኮል ነው። ሶ ከሪኮግኒሽን በላይ ሪኮል በጣም አስፈላጊ ነገር ስለሆነ ፕራክቲስ አድርጉት። ማስታወሳችሁን ራሳችሁ ፈትኑበት እንጂ ዝም ብላችሁ ኖታችሁን ብቻ ማንበብ በቂ አይደለም። ሁለተኛው ቲፕ ደግሞ ዩዝ አክቲቭ ሪኮል። አሁን ስለ ሪኮል እያወራን ነበር አይደለ? የመጀመሪያው ላይ ሶ አክቲቭ ሪኮል ምንድነው? ዩ ሪድ ሳምቲንግ አይደለ? ሶ እሱ መቀመጡን ቼክ ለማድረግ ደግማችሁ ማንበብ አይደለም የሚጠበቅባችሁ። መጀመሪያ ትዛጋላችሁ ኖታችሁ እንደን በቃላችሁ ለማለት ከሞከራችሁ አንድ ነገር ነው። እንዲሁም ደግሞ እየጻፋችሁም ደግሞ የምታስታውሱትን ነገር ራይት ዳውን ማድረግ በጣም እንዳትረሱት ያደርጋችኋል። ይሄ ለዛሽ ሞመንት ብቻ ሳይሆን ፈተና ላይ ራሱ ስትሄዱ ኢንተርናላይዝ ያደረጋችሁትን ነገር ለመመለስ አይከብዳችሁም። ስለዚህ አክቲቭ ሪኮል በጣም ከመመክራችሁ ነገር አንዱ ነው። ሶስተኛው ቲፕ ደግሞ ስታርት ስተዲንግ ሾርት ሴሽንስ፣ ፎከስድ የሆኑ ሾርት ሴሽንስ። ይሄ ደግሞ ምንድነው? ብዙ ጊዜ ተማሪዎች ምን ያስባሉ? ለረጅም በቃ ለ6 ሰዓት ለ5 ሰዓት ቁጭ ብሎ ማጥናት በቃ ፕሮዳክቲቭ የሆኑ አክቲቭ የሆኑ ነው የሚመስላቸው። ነገር ግን በተቃራኒው ነው እየሆነ ያለው ማለት ነው። ብሬናችን ኒድስ ሬስት አይደለ? አቴንሽን ስፓናችን 45 ሚኒትስ ነው የሚቆየው የሚል ስተዲዎች አሉና እኛ ለ6 ሰዓት ተከታታይ አጠና ማለት የሆነ ሰዓት ላይ ፎከሳችን ሊሄድ ይችላል እና ወይ ደጋግመን እያነበብነው ሊሆን ይችላል ወይ ደግሞ ያጠና ነው እየመሰልን ግን ዝም ብለን ጀስት ሪዲንግ ነው ሚሞራይዝ ማናደርገው ነገር ማለት ነው። ስለዚህ እንዴት ነው ፖሞዶሮ ይባላል። እሱ ደግሞ ምንድነው? አይ ዶንት ኖ ስሙን በስተክክል እንደጠራሁት፣ ግን እንዴት ነው የምታደርጉት? ለምሳሌ ለ40 ሚኒትስ ፎከስ አድርጋችሁ ምንም ዲስትራክሽን ሳይኖራችሁ ካጠናችሁ በኋላ for the next 10 minutes እረፍት መውሰድ ማለት ነው። ከዛ በኋላ ደግሞ ለሚቀጥሉት 50 ደቂቃዎች ማጥናት፣ ከዛ ለ10 ደቂቃዎች ደግሞ ማረፍ
አንድ ኢፌክቲቭ የሆነ ሜትድ ነው። ግን ደግሞ ምን እኔም ራሱ ልጠቀመው ሞክሬ ያሰራልኝ ምን ነበር 10 ደቂቃዋን አርፋለሁ ብዬ የት ነው የምሄደው? ቲክቶክ ላይ ነው የምሄደው፣ ወይ ደግሞ ስልኬ መጎልጎል ላይ ነው የምሄደው። ያ ተጨማሪ የምናስባቸው ነገሮች ነው ወደ ውስጣችን የሚያመጣው እንጂ እረፍት እየወሰድን አይደለም። እንዴት ነው ለ50 ሚኒትስ ካጠናን 10 ሚኒትስ ዋክ ማድረግ ሊሆን ይችላል፣ ከጓደኞቻችን ጋር የተወሰነ ያጠናነውንም ሼር ማድረግ ሊሆን ይችላል። በሱ ብሬክ ወስደን መመለስ እንጂ ስልክ ላይ መውሰድ እንደውም ብሬክ ባንወስድ ይሻላል፣ ስልካችንን እየጎረጎረ ብሬክ ወሰድን ከማለት ማለት ነው። አራተኛው ቲፔ ደግሞ ምንድነው? ዶንት ክራፕ ወይም ደግሞ ይሄ ሁላችን የምናደርገው ነገር ነው። ከፈተና አንድ ቀን በፊት በቃ ሌሊቱ ሙሉ እያጠናን እናድራለን፣ በቃ ያዝነው እንላለን። ከዛ በኋላ ፈተና ላይ ገብተን ኢፌክቲቭ ልንሆን እንችላለን። ነገር ግን የምናጠነው እኮ ጀስት ለፈተና መሆን የለበትም አይደለ? ፎር ኤግዛምፕል በእኔ አቅጣጫ ደግሞ ስናየው ገነ ቤ ዶክተር ሶ አም ገነ ዩዝ ኢት ኦን ዘ ፔሸንትስ። ስለዚህ ነገ ፔሸንት ጋር ሄጄ ለመስራት ዛሬ ለፈተና አይደለም ማጥናት ያለብኝ፣ ማስታወሰው ሊሆን ይገባል፣ ላይፍ ታይሜ ሊሆን ይገባል ይሄ የሚይዘው እውቀት ማለት ነው። ስለዚህ ይሄ ዝም ብለን ይሄ ለፈተና ለማለፍ የምናደርገው ጥናት እቺ የፈተና አንድ ሌሊት ረጅም በቃ ሁሉንም ኖቶች በአንድ ቀን የምናጠናው ነገር ምንም ኢፌክት ያለውም ማለት ዘላቂ የሆነ አቺቭመንት ነው ብለን የምንቆጥረው ነገር አይሆንልንም ማለት ነው። ስለዚህ ከስር ሁሉንም ሰብጀክቶች ቀስ እያልን ማጥናት ሞር እንድናነበው ያደርገናል። ቅድም ባለው በአክቲቭ ሪኮል ሬስት እያደረግን ምናምን ስናጠና ሞር ኦፍ የምናስታውስበት አቅማችን እየጨመረ ይመጣል ማለት ነው። ሌላ አምስተኛው ደግሞ ዩዝ ስፔስ የሆነ ሬፒቴሽን። ይህ ስንከልስ እንዴት ነው መከለስ ያለብን? ለምሳሌ ዛሬ ያጠናነውን ነገ አይደለም መከለስ ያለብን። ምክንያቱም ዛሬ ያጠናነውን አንድ ሌሊት ነው ያሳለፍነው፣ ሰው ነገ እናስታውሰዋለን። ግን ከሳምንት በኋላ እናስታውሰዋለን ወይ? ግን ከ2-3 ቀን በኋላ እናስታውሰዋለን ወይ የሚለውን በደንብ ማስተዋል አለብን። እንዴት ነው ማድረግ ያለብን? ዛሬ ያጠናነውን ነገ ልንከልስ ይችላል። ግን ዴይ ባይ ዴይ ሳይሆን ወይም ደግሞ ቀን በቀን ሳይሆን ትንሽ ቆየት ብለን ኦር ዊክ ሊሆን ይችላል ኦር 2 ዊክስ ሊሆን ይችላል ቀስ እያልን ሪፒት ማድረግ አለብን እንጂ ወዲያው በቃ ሰው እናስታውሰዋለን አይደለ? ስለዚህ ይሄን ቶፒክ አውቀዋለሁ ብለን ወር ያልፈዋል ለፈተና ስንቀመጥ ማለት ነው። እና በየጊዜው ሪፒት ማድረግ ያለብን ያ ሪፒት ደግሞ ሪፒቲሽን ደግሞ ስፔስ ሊኖረው ይገባል ማለት ነው። ሌላው 6ኛ ቲፕ ደግሞ try to understand the topic not to memorize it። ይሄ እንዴት ነው? ሜሞሪ አንተማመንበትም አይደለ? በቃ አስታውሰዋለሁ ብለን ፈተና ገብተን ብዙ የተከዳንባቸው በአይምሯችን ማለት ነው ቀናቶች አሉና ሜሞራይዝ ከማድረግ ይልቅ ሞር ኦፍ አንደርስታንድ ማድረግ ይቀላል። እንዴት ነው? ይሄን አሁን ለምሳሌ ብዙ ማቴሪያሎቻችን በእንግሊዝኛ ነው የሚሆኑት። አንብበን በቃ ጨረስን አጠና ነው ደን እሱን ነገር በቃሌ እንደገባኝ ለማሳወቅ ለጓደኛዬ በአማርኛም ሆነ በእንግሊዝኛም ከቀለለን ኢትስ ኦኬ በቃ ምንም ሳላይ እስቲ ይሄ ቶፒክ ንገሪኝ ስንባል እሱ ማለት እኮ ይሄ ነው እንደዚህ ሆኖ ማለቱን ነው እንጂ በቃ ስናየው ሳየው አስታውሳለሁ። ብዙ ጊዜ ደግሞ የምርጫ ነገሮች ሲሆኑ እንደዚህ ይሸውዱናል። በቃ ሳየው አስታውሳለሁ ምርጫ አይደል እንዴ እንላለን ሁላችንም ማለት ነው። እና ስናጠና ሞሮፍ እንዲገባን እንጂ እንድናስታውሰው ሆኖ ማጥናት የለብንም። እንዲሁም ደግሞ ይሄ አንደርስታንዲንግ ሲሆን ለሎንገር ተርም ወይ ደግሞ ለረጅም ጊዜያቶች ይቆይልናል ጭንቅላታችን ውስጥ። ግን ሞሮፍ ደግሞ በቃ ሚሞራይዝ ለማድረግ ከሆነ የምናጠናው ወይ የፈተና ጊዜ ይጠፋብናል ወይ ደግሞ ፈተናውን ከተፈተንን በቃ እግራችን እንደወጣ ከፈተና ሩሙ ሊጠፋብን ይችላልና ሞሮፍ ኮንሰፕቱን መረዳት በጣም ኢፌክቲቭ እንድንሆን ያደርገናል። 7ኛው ቲፕ ደግሞ ኤሊሚኔት ዲስትራክሽንስ። ብዙዎቻችን ስትራግል የምናደርገው ነገር ነው። ሌላ ላይ ረጅም ሰዓት ያጠናን ይመስለናል፣ ግን አብዛኛውን ሰዓት ስክሮል እያደረግን ነው እያሳለፍን ያለ ነው። ይህንን እንዴት ነው መፍታት የምንችለው? ለመቶ በጣም ከባድ ቢሆንም ግን ማድረግ የምንችለው ነገር በጣም ትንሽዬ ነገር ነች። እሱ ምንድነው? ስልካችንን ልክ ልናጠና ስንል ስልካችንን ማስወገድ ነው። ይህን ደግሞ እንዴት እናደርጋለን? በቃ ራሳችንን መቆጣጠር እንኳን ካቃተን ስልካችንን ላለመንካት ለጓደኛችን ከጎን ለሚያጠናው ሰው መስጠት። ያ ምንድነው? ያም ሰው ኃላፊነት ስለሚሰማው ስጡኝ እንኳን ብትሉ አይሰጧችሁም ማለት ነው። ስለዚህ በዚህ መንገድ እራሳችሁን
መቆጣጠር ትችላላችሁ። ፎከስድ የሆነ ጥናትን ማከናወን ትችላላችሁ ማለት ነው። እንዴት ነው? የሆነ ኖቲፊኬሽን ሲገባ በቃ ምንድን ነው ብለን እንገባለን። በዛ ወደ ሌሎች አፖችን ይዞን ይሄዳል። ስንጎረጉር ሰዓቱ ሳይታወቀው ነው የሚሄደው። ሁላችሁም ኤክስፒሪየንስ አድርጋችሁታል አይደለ? ለዛ በቃ ከቻላችሁ ራሳችሁን ተቆጣጠሩ። ስልካችሁን አስቀምጡ፣ ለማጥናት ሞክሩ። ካልሆነ ግን ስልካችሁን ከጎን ለተቀመጠው ጓደኛችሁ ወይ ምናምን አስቀምጡ። ለሌላ ሰው ደግሞ አይደለም፣ ተሰርቃችሁን የኃላፊነት አልወስድምና በቃ ከጎን ለተቀመጠው ጓደኛችሁ ስጡት። ጥናታችሁን ቀጥሉ። በዚህ መንገድ ስልካችሁን ስክሮል ከማድረግ ትገላገላላችሁ ማለት ነው። ሌላ 8ኛው ምንድነው? ቲች ዋት ዩ ለርን። ይሄ ደግሞ እንዴት ይጠቅማችኋል? ቅድም እንዳልኳችሁ ይሄ አንደርስታንድ አድርጉት ብያችኋለሁ። ያ እንደገባችሁ ቼክ ለማድረግ ጓደኛችሁ ጋር ኦር ክላስሜታችሁ ጋር ሄዳችሁ ስለዚህ ነገር አጥንቻለሁ ልንገርህ ብላችሁ ያንን ነገር ስታወሩለት ለዛ ሰው ይጠቅመዋል። ምክንያቱም እናንተ በቀላል መንገድ ነው የምታስረዱት እና ለእናንተም ደግሞ ያጠናችሁትን በደንብ እንድታስታውሱና እውነትም እንደገባችሁ ቼክ ማድረጊያ ይሆናችኋል ማለት ነው። ከዛ ለዛ ሰው በምታስረዱበት ጊዜ የሆነ ቦታ ላይ ስታክ አረጋችሁና ያ ሀሳብ ከጠፋባችሁ you know where to ይሄ ድጋሚ ማጥናት ያለባችሁ የትኛው ቦታ እንደሆነ ይገባችኋል ማለት ነው። የኔ ጥፋት ምን ነበር? አሁን ሳጠና ከዚህ በፊት መጀመሪያ ሙሉን አጠናውታ ድጋሚ ለመከለስ ስጀምር ላይክ ከረሳኋት ቶፒክ ሳይሆን የምነሳው ከማውቀው ቶፒክ ነው የምነሳው። ብዙ ያጠናው ይመስለኛል፣ ብዙ የገባኝ ይመስለኛል። ለማጥናትም የማውቀው ነገር ስለሆነ ይቀለኛል። ግን ይሄ ታይሜን ነበር እየበላ የነበረው እንጂ ምንም እየጠቀመኝ አልነበረም። ስለዚህ እናንተም እንዴት ነው አንድ ጊዜ አንብቡት፣ ከዛ የምታስታውሱት በቃ በቂ ነው ብላችሁ ካሰባችሁ ሄዳችሁ ለሰው አውሩት። ወይ ደግሞ ሰውም ከሌለ ለራሳችሁ በቃ ባዶ ሩም ፈልጋችሁ ለማውራት ሞክሩ። ከዛ የሆነ ስታክ ያደረጋችሁ ቦታ ካለ ያ ቦታ ሪቪው ማድረግ ያለባችሁ ወይም ድጋሚ ማጥናት ያለባችሁ ቦታ ነው። ተመልሳችሁ አጥኑት። በዚህ መንገድ ራሳችሁንም በደንብ ትፈትሹበታላችሁ። ሌላው 9ኛ ቲፕ ደግሞ ምንድነው? try to care of your body። ብዙ ስለማንንቀሳቀስ በቃ የደከመን አይመስለንም ወይ ምናምን እንጂ ጭንቅላታችን በጣም እየዛለ ነው ረጅም ሰዓት ባጠናን ቁጥር ማለት ነው። እና አሁን ግቢ ላይም ደግሞ ምንድነው ሄልዚ ያልሆኑ ፉዶች ነው የምንበላው። ያን ያህል ኢነርጂ የሚሰጡን አይደሉም፣ ወይም ደግሞ ሰውነታችንን በደንብ የሚገነቡልን አይደሉም። ቀስ በቀስ ሰውነታችንን ድሬን እያደረገው ብሬናችንን ድሬን እያደረገው ነው የሚመጣው። ጥናቱ በራሱ ወደ በርናውት ሊያመራን ይችላል። እንዲሁም ደግሞ ረጅም ጊዜ ማጥናት ይሄ እንቅልፋችንን አተን ነው። በተለይ ደግሞ የፈተና ዊኮች ላይ ያለ አይደለ የመጨረሻ በቃ ፈተና 1-2 ቀን በቃ 3 ቀን ማክሲመም ሲቀረው ሌሊቱን ራሱ ላይተኛ የሚችልበት ጊዜያቶች አሉና እነሱ ቀስ በቀስ የማስታወስ አቅማችንን ሁሉ እየቀነሱብን ነው የሚሄዱት። እና ይህንን ለማሻሻል ምን እናድርግ? አንደኛ የፈተና ቀን አካባቢ ይሄ ጭንቅንቅ እንዳይመጣ ቀድመን ጥናትን ጀምር። አይ ኖ ላይክ በዚህ ዘመን ብዙ ፕሮካስቲኔተርስ ባሉበት ጊዜ ይሄ ማለት ከባድ ነው፣ ግን ያለን አማራጭ ደግሞ እሱ ነው። በጊዜ ማጥናት መጀመር አለብን። ፈተና ሲደርስ ብቻ ሳይሆን ከዛ በፊትም ማጥናት አለብን። ከዛ በቂ ረፍት ወይም ደግሞ እንቅልፍ መተኛት አለብን። ምክንያቱም ሰውነታችን ሲያርፍ ነው ሞር ኤፌክቲቭ እየሆነን የምንመጣው። እሱን ማስተካከል አለብን። ሌላኛው በቂ ውሃ መጠጣት አለብን። ብዙ ፊዚካል ወርክ ከምንሰራው ይልቅ ብዙ ረጅም ሰዓት ማጥናታችን ነው ብዙ ኢነርጂያችንን የሚወስደው ነገር ማለት ነው። ስለዚህ በደንብ ለማጥናት ከፈለጋችሁ እና ፎከስድ የሆነ ጥናት ለማግኘት ከፈለጋችሁ ምግብ በደንብ ብሉ። ስትበሉ ደግሞ እየመረጣችሁ ብሉ፣ ለሰውነታችሁ የሚጠቅመውን እንጂ ክሬቪንጋችሁን ብቻ ለመወጣት ብላችሁ ምግብ አትብሉ። ሚሞሪ ላይክ ዴስክታችሁ ላይ ወይ ደግሞ ወንበራችሁ ላይ ቁጭ ብላችሁ ስላጠናችሁት ነገር ሳይሆን ወይም ብቻ ሳይሆን በቃ ስሩ ፕሮሰስ ያላችሁ ፕሮግረሳችሁ ነው። ላይክ ያበላላችሁ ያጠናናችሁ ኤቭሪ ስቴፕ ማተር ስላለው በትክክል ራሳችሁን ጠብቁ። 10ኛው ወይም የመጨረሻው ቲፕ ምንድነው? ኮንሲስተንሲ ቤትስ ሞቲቬሽን or ደግሞ ዲሲፕሊን ቤትስ ሞቲቬሽን። ይሄ እንዴት ነው? የሆነ ታይም ላይ ሞቲቬት ሆናችሁ ስላጠናችሁ አይደለም፣ ወይም ደግሞ ሞቲቬትድ እስከሆን ድረስ በቃ ልጠብቅ የምትሉት ነገር መሆን የለበትም ማጥናት ማለት ነው። ሩቲናችሁ ውስጥ ካልገባችሁ ኮንሲስተንት ሆናችሁ ወይም ዲሲፕሊን ሆናችሁ ለምሳሌ እንበል ጠዋት 2:30 ላይብራሪ መግባት አለባችሁ አይደለ? ከዛ በኋላ እስከ 6 ሰዓት ማጥናት በቃ አለብኝ ብላችሁ አሰባችሁ።
ዲሲፕሊንድ ማለት እንዴት ነው? I have to go 2:00 እዛ ላይብረሪ ስለዚህ ሄዳለሁ ብሎ መሄድ ነው። ሞቲቬሽን ደግሞ ቆይ እስቲ አሁን 2:00 ሆኗል ግን ሞቲቬትድ አልሆንኩም ስለዚህ በቃ እስቲ እስከ 3:00 ሊየው፣ እስቲ እስከ 4:00 ሊየው፣ እስኪ 5:00 ሊየው፣ 6 ሰዓት ይደርሳል ማለት ነው። ሞቲቬትድ የሆናችሁ ጊዜ ሞቲቬሽን የሆነ ሞመንት አለው ወይም ደግሞ ሞቲቬትድ የምትሆኑበት ሞመንት አለው። ካልሆናችሁ ትቀራላችሁ ከላይብረሪ ማለት ነው። ግን ዲሲፕሊንድ ሲሆን ሙዳችሁን አትከተሉም። ይሄ ዛሬ ደብሮኛል፣ ዛሬ አሞኛል፣ ዛሬ እንዲሆኛለሁ፣ ዛሬ ቀን አይደለም ምናምን የሚሉትን አታስገቡም ኦፕሽናችሁ ውስጥ ማለት ነው። ዲሲፕሊን ስትሆኑ እንደምንም እንኳን ብላችሁ ደክሟችሁ እንኳን ላይብረሪ ብትገቡ ትንሽ ቆይታችሁ ወደ ማጥናት ሙድ ልትገቡ ትችላላችሁ እና ከሞቲቬሽን በላይ ዲሲፕሊን በጣም ኢፌክት አለው ማለት ነው። በመጨረሻም ልላችሁ የምፈልገው ነገር ምንድነው? ዩዝ አክቲቭ ሪኮል። የመሸምደድ ብቻ ሳይሆን ነገሮችን እንዲገባችሁ አድርጋችሁ አጥኑ እንጂ የችኮላ ወይም ደግሞ ብዙ ረጅም ሰዓት ስለተቀመጣችሁ የሚሆን ነገር አይደለም። በቃ ነገ አጠናለሁ፣ በቃ ነገ አጠናለሁ፣ ነገ ሲመጣ ደግሞ ነገ አጠናለሁ በቃ እያላችሁ ጊዜያችሁን አታባክኑ። ከስር ማጥናት ሲኖርባችሁ ማጥናት ጀምሩ። ዛሬውኑ ማጥናት ጀምሩ። ነገ አትበሉ። እንዳልኳችሁ የገባችሁን ነገር ደግሞ ከጓደኞቻችሁ ጋር ሼር ለማድረግ ሞክሩ። እኔ ግቢ ከገባው በኋላ ነው ስተዲ በዲ የሚባለው ነገር የገባኝ። ይሄ ምንድነው? አብሯችሁ የሚያጠና የክፍላችሁ ሰው ማለት ነው። ይሄ እንዴት ነው? አንደኛ ሞቲቬሽን በምታጡበት ጊዜ የሚያበረታችሁ ይሆናል ያ ሰው። እንዲሁም ደግሞ ያ ሰው ሲያጠና እናንተም ሞቲቬትድ ልትሆኑ ትችላላችሁ፣ ጀስት ያንን ሰው በማየት ብቻ። እንዲሁም ደግሞ የጠናችሁት ቅድም ብያችኋለሁ አይደለ? አንደርስታንድ ያደረጋችሁትን ለሰው ማጥናት በጣም ይጠቅማችኋል። ስለዚህ ከዚህ ሰው ጋር ሆናችሁ እርስ በርስ ስታወሩ፣ የገባችሁን ስትረዳዱ፣ አንዱ ያልገባውን አንዱ ያውቃል፣ አንዱ የገባውን ደግሞ ሌላኛው ላያውቅ ይችላል። ስለዚህ እርስ በርስ ስትረዳዱ በደንብ ትጠቀሙበታላችሁ። ስለዚህ በጣም እንደውም ቅድም ቲፖች ውስጥ እንደውም ሳልጨምር ረሳሁት እንጂ ስተዲ ጉዳይ በጣም ልታሰምሩት ይገባል እና ሞስት ኢምፖርታንትሊ ልላችሁ የምፈልገው ስተዲ ስማርተር ዳን ሃርደር፣ ወይም ደግሞ የራሳችሁን በጣም ተጭናችሁ ሳይሆን ማጥናት ያለባችሁ ጀስት ኢንጆይ ያደረጋችሁ ስፔስ የሆነ ብሬክ እየወሰዳችሁ ራሳችሁን ሳታስጨንቁ የምታጠኑት አይነት ንባብ ተከተሉ። And if you like this video እና ከጠቀማችሁ don't forget to like። እንዲሁም ደግሞ የተለያየ ሀሳብ ካላችሁ comment down below and then I will read it ሁሉንም። እንዲሁም ደግሞ ከነገርኳችሁ ውስጥ የትኛው ቲፕ እንደተጠቀማችሁ ወይም ደግሞ ከዚህ በፊት የተጠቀማችሁበት ቲፕ እና እኔ ያላወራሁትም ካለ ጻፉልኝ። don't forget to subscribe። ቤተሰብ እንሁን። ሞር ከዚህ በኋላ የምንለቃቸውን ቪዲዮዎች እንዲደርሷችሁ turn on the notification button። የዛሬው ቪዲዮ ይህንን ይመስላል። Until next time, bye bye።